ሰላም ሰላም እንደምንሰንብታችኋል ውድ ቻናል ቤተሰቦቼ ሳምንታችሁ እንዴት ነበር? ዛሬም እንግዲህ እንደተለመደው አጭር ሀሳቦችን ይዘን መጥተናል። የዛሬው ሀሳብ የሚያተኩረው ስለ መጥፎ ልማድ ነው። መጥፎ ልማዳችንን እንዴት በቀላሉ መተው እንችላለን የሚለውን ሀሳብ እናንሸራሽራለን። በእርግጥ መጥፎ ልማድን እንዲህ በቀላሉ መተው አይቻልም፣ ሂደቶች አሉት። ግን ሂደቶችን ቀለል አድርገን የምንጀምርባቸው 5 መንገዶችን እናነሳለን። አብራችሁ ስለምትቆዩ እናመሰግናለን። ሰብስክራይብ በማድረግ ጀምሩ። ወደ ነጥቡ። በአንደኝነት የተቀመጠው መነሻውን ማወቅ ነው፣ ምንጩን ማወቅ። ይህን ስናብራራው ለምሳሌ ቤታችን ሶፋችን ላይ ወይም ሌላ ቦታ ቁጭ ብለን እንቅልፋችን ሊመጣብን ይችላል። ግን ወደ አልጋ ስንሄድ መተኛት ያቅተናል፣ ስልካችን እነካካለን። ስለዚህ ምንጩ ምንድን ነው? እንቅልፋችን ለማጣታችን ምንጩ ወደ አልጋ መሄድ ነው ወይስ ስልካችን መንካታችን ነው የሚለውን ምንጩን ማወቅ። ሁለተኛ መጥፎ ልማዶችን በጥሩ ልማድ መተካት። ይህንን ስናብራራው እላይ የጀመርነውን ምሳሌ ብናስቀጥል ለምሳሌ እንቅልፋችን ለማጣት ስልክ መነካካት ሊሆን ይችላል። ደግሞም ነው ይሄ የሁላችንም ችግር ስለሆነ፣ ስለዚህ ስልካችንን ከመነካካት ይልቅ በስልካችን የሚደመጥ ነገር ከፍተን መንፈሳዊ ይዘት ያለው ሊሆን ይችላል ወይም ትምህርታዊ፣ ብቻ እኛ የምንፈልገው ማዳመጥ ስለምንፈልገው ነገር ከፍተን የሚደመጥ ነገር እያዳመጥን ለመተኛት መሞከር። ስለዚህ ከመነካካት ወደ ማዳመጥ የሚለው ወደ ጥሩ ልማድ ተካ ነው ማለት ነው። በሶስተኝነት የተቀመጠው መንገዱን ከባድ ማድረግ፣ ሜክ ኢት ሃርድ የምንለው ማለት ነው። ይሄ ልማዳችንን ለማድረግ የምንሄድበትን ፕሮሰስ ከባድ ማድረግ። ያው አንድ ምሳሌ እንጠቀምና ሀሳቡ በደንብ እንዲብራራልን። ከላይ ይዘን የመጣናቸው ሀሳቦች አሉ አይደል? ስለ ስልክ ለመነካካት፣ ስለ ስክሪን ታይም። ስለዚህ ምንድነው የምናደርገው? ሶስተኛው ላይ ስልካችንን ለመነካካት ለምሳሌ ቲክቶክ ከሆነ ስክሪን ታይማችን እየተቆጣጠረው ያለ ቲክቶክን ለመክፈት ሃርድ ማድረግ፣ ወይ ፎልደር ውስጥ መክተት ሊሆን ይችላል አፕሊኬሽኑን፣ ወይም ደግሞ መደለት ሊሆን ይችላል፣ ወይም ሎክ ማድረግ ሊሆን ይችላል። እነዛን መንገዶች ተጠቅመን ወደ ልማዳችን የሚወስደንን መንገድ ሃርድ ማድረግ። በአራተኛነት የተቀመጠው ደግሞ በትንሽ መጀመር። ይሄን ስንል ምንድነው? አእምሯችን ላይ ትልቅ ነገር አለመጫን። ልማዱን ለማቆም ባንዴ ሰደንሊ አእምሯችንን ከሰጠነው ይዝልና አንቀጥለውም። ወደፊትም ይሁን ነገም ይሁን አናደርገውም ያንን ነገር። በቃ አእምሯችን ይደክማል፣ ይዝላል። ምክንያቱም ከለመደው ነገር ባንዴ ነው ልናስወጣው የሞከረንና በትንሽ ነገር መሞከር ባንዴ ከማቆም፣ ለምሳሌ ቀኑን ሙሉ የምንጠቀም ከሆነ ግማሽ ሰዓት ማድረግ፣ ግማሽ ቀን ማድረግ፣ የሆነ ነገር እየቀነሰን ሂደቱን እያለማመድን ሲሆን አእምሯችን ነገሩን ለመቀበል አይከብደውም። ምክንያቱም የለመደው ነገር አለ፣ አላጣውም፣ ጭራሽ አላጣውም። በትንሽ እያደረግን እየሰጠነው ነው። ስለዚህ እያለማመድነው ነው ማለት ነው። እያለማመድን የሆነ ጊዜ ድንገት ስናቆመው አይረበሽም፣ አእምሯችን አይዝልም። ነገም እንቀጥላለን ማለት ነው። እንዴት ነው ይህንን ሰብራራላችሁ? ለምሳሌ አሁን ስፖርት መጀመር ፈለግንና ልክ የመጀመሪያ ቀን ማለት ነው በጣም ከሰራን፣ የከባባድ ስፖርቶችን ከሰራን ወይ ረጅም ሰዓት ከሰራን ይዝላል ሰውነታችን። ድጋሚ አናደርገውም። አእምሯችን ድጋሚ ያንን ነገር ለማድረግ ዝግጁ አይሆንም። ምክንያቱም ትልቅ ነገር ነው የጫንበት። ቀስ በቀስ ሲሆን ግን አዳፕት እያደረገው ሰውነታችን ራሱ እየለመደው አእምሯችን እየተቀበለው ይሄዳል እና ይሄ ድንገት የሚሆነውን ስሜት ይረሳውና እያለማመድ ነው ሲሆን አይከብደንም ማለት ነው። በአምስተኛነት የተቀመጠው ለራስ ማዘን። ይህ ስሜት ከራስ መውደድ የሚመጣ ነው። ይህንን ስንል እንዴት ነው? ራሳችንን ስንወድ፣ ራሳችንን ስናከብር ያን መጥፎ የሆነውን ልማድ ለማቆም ሰውነታችን፣ አእምሯችን ሁሉ ይታዘዛል። ለምሳሌ እንደሚጎዳን እናውቃለን። ይሄ ልማዳችን እንደሚጎዳን እኮ እናውቃለን። መጥፎ ነገር ነው። ግን እኛ ላይ ለመተው ጭካኔው የለንም። የምንወዳቸው ሰዎች ያንን እንዲያደርጉ ግን አንፈቅድላቸውም፣ አያደርጉትም፣ እድሉንም አንሰጣቸውም። ለምሳሌ ለልጆቻችን ስክሪን ታይም ሊሆን ይችላል፣ ጥሩ እንቅልፍ መተኛት ሊሆን ይችላል፣ ጥሩ ምግብ መብላት ሊሆን ይችላል። ያንን ሁሉ ለነሱ እናደርጋለን፣ ምክንያቱም ስለምንወዳቸው። ያንን ወደ ራሳችን ማምጣት ነው።
የምንወደው ሰው ላይ የምናደርገውን ነገር ወደ ራሳችን ማምጣት። ለራስ ማዘን ራሳችንን መውደድ ስንጀምር የሚመጣ ስሜት ነው። በጊዜ መተኛት አለብኝ፣ ማረፍ አለብኝ፣ ጥሩ መመገብ አለብኝ፣ ስክሪን ታይም መቀነስ አለብኝ፣ ስልክ አብዝቻለሁ፣ ምግብ የማይሆን ምግብ አብዝቻለሁ፣ እንቅልፍ በሰዓት እየተኛው አይደለም የሚለውን ነገር ወደ ራሳችን ይመጣል ማለት ነው። በራሱ ጊዜ ለራሳችን ማዘን ስንጀምር፣ ራሳችንን ስንወድ ለራሳችን ማዘን ይመጣል። ለራሳችን ማዘን ሲመጣ ደግሞ ነገሩን ለማድረግ አንቸገርም። ለዛሬው መጥፎ ልማድን ለማቆም ይጠቅሙናል ብለን ያነሳናቸው መንገዶች እነዚህ ነበሩ። ግን እነዚህን ነገሮች ጠቅልል ስናደርጋቸው ለሁሉም ነገር ሁሌም እንደምላችሁ ተነሳሽነት ያስፈልገዋል። ሁሉንም ነገር ለመጀመር ውስጣችን አብሮ መነሳሳት አለበት። ሞቲቬሽን ከሌለ በምንም አይነት መንገድ ብንሞክረው ውጤታማ ልንሆን አንችልም። እስከ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ቤተሰብ መሆን እንዳትረሱ ባይ